ሰላም በያላችሁበት ሁሉ ይብዛ። አሁን የማቀርበው ከባለፈው የኢትዮጵያ የባህር በር ጥያቄ በተመለከተ ካነሳሁት ሀሳብ የሚቀጥል መረጃ ነው ማቀራችሁ። የኢትዮጵያ የባህር በሮችን ለማስመለስ የተደረጉ ትግሎች ምን ይመስላል የሚለውን መረጃዎችን ለማጋራት ነው። ስለዚህ በኢትዮጵያ የተደረጉ ትግሎች በተለይ በአጼዎቹ ዘመነ መንግስት እስከ ደርግ የነበረውን የኢትዮጵያ የባህር በር ባለቤት እንድትሆን የተደረጉ ትግሎችን ለማሳየት ነው። አሁን የማቀርበው በአጼ ቴዎድሮስ ዘመነ መንግስትና በአጼ ዮሐንስ ዘመነ መንግስት ጊዜ የኢትዮጵያ የባህር በሮችን ለማስመለስ የተደረጉ ትግሎች ምን ይመስሉ ነበር የሚለውን መረጃ ለማጋራት ነው። የአጼ ቴዎድሮስ ትግል ምን ነበር የሚለውን እናንሳ። አጼ ቴዎድሮስ እንደ አውሮፓውያን አቆጣጠር በ1855 ዓ.ም በጥቅምት 20 ጎጃም ሳሉ ለንግስት ቪክቶሪያ በጻፉት ደብዳቤ ጥንት የኢትዮጵያ ነገስታት ባህረ ነጋሽ እያሉ ተጠሪዎቻቸውን ይሾሙበት የነበረውን የቀይ ባህር አካባቢና ወደቦቹን የያዙት ቱርኮችን ለማስለቀቅ ጽኑ ፍላጎት እንዳላቸው ለንግስቲቱ አሳውቀው ነበር። ይህንኑ በመግለጽ ቱርኮች የአባቶችን መሬት ልቀቁ ብላቸው እምቢ ብለውኝ በእግዚአብሔር ኃይል ይሄው ልታገል ነው። ቱርኮች በባህር ላይ ሆነው መልእክተኛን አላሳልፍም ብለው ችግር ፈጥሮብኛል የሚል ደብዳቤ ነበር አጼ ቴዎድሮስ ለንግስት ቪክቶሪያ የጻፉት። በተጨማሪም አጼ ቴዎድሮስ የእንግሊዝ ቆንስል ፕላውድንና ረዳቱን ካሜሮንን ተቀብለው ባነጋገሩበት ጊዜ ምኞታቸው ከእንግሊዝ ንግስት እርዳታ ጋር የቱርክና የግብጽ አገዛዝ ከኢትዮጵያ ጠረፎች ለመንቀልና የጥንት ኢትዮጵያን የባህር በር ለማስመለስ ማሰባቸውን ለእንግሊዞች ገልጸውላቸው ነበር። ሆኖም አጼ ቴዎድሮስ ቱርኮችንና ወኪሎቻቸውን የነበሩት ግብጾችን አባረው የኢትዮጵያን የባህር በር መብት ለማስመለስና የኢትዮጵያን የባህር በር ባለቤት ለማድረግ የወጠኑት ዓላማ ግቡ ሳይመታ ሞት ቀደማቸው። ስለዚህ አጼ ቴዎድሮስ ኢትዮጵያ የባህር በር ባለቤት እንድትሆን እስከ ሕይወት እልፋታቸው ጊዜ ትግል ሲያደርጉ እንደነበር ታሪክ ያስረዳናል። ሌላው በአጼ ዮሐንስ ዘመነ መንግስት ጊዜ የነበረው ትግል ምን ይመስል ነበር? አጼ ዮሐንስ አራተኛው ስልጣን ላይ ሲወጡ ኢትዮጵያ በቱርኮች፣ በግብጾች፣ በጣሊያኖችና በእንግሊዞች ሴራ ከአክሱም ነገስታት ጊዜ ጀምሮ የነበሯት የባህር በሮቿ ተነጥቃ ሙሉ በሙሉ ወደብ አልባ የነበረችበት ጊዜ ነበር። ይህ ወደብ አልባ መሆን እጅግ ካሳሰባቸውና የችግሩ ጥልቀት ከገባቸው የኢትዮጵያ መሪዎች አጼ ዮሐንስ ግንባር ቀደሙ ሳይሆኑ አይቀሩም። የባህር በር ለአንዲት ሀገር ሉዓላዊነት መከበርና ለኢኮኖሚ እድገት ምን ያህል ወሳኝነት እንዳለውና የባህር በር አለመኖር የሀገር ሉዓላዊነትን ለከፍተኛ አደጋ ሊዳርግና ኢኮኖሚውንም ምን ያህል ሊያቀጭጭ እንደሚችል አጼ ዮሐንስ በቅጡ የተረዱ ለመሆኑ ለእንግሊዝ ንግስት ቪክቶሪያ በተለያዩ ጊዜያት የጻፏቸው ደብዳቤዎችና ያደረጓቸው የዲፕሎማሲ እንቅስቃሴዎች ዋቢ ሊሆኑ ይችላሉ። ከነዚህ ከመጀመሪያዎቿ እንቅስቃሴያቸው አንዱ ከአክሱም ከተማ ሰኔ 10 ቀን 1872 ዓመተ ምህረት ወይም በ1872 ዓመተ ምህረት ለእንግሊዝ ንግስት ቪክቶሪያ አጼ ዮሐንስ ምጽዋን እንዲረዷቸው የጻፉት ደብዳቤ ነበር። ደብዳቤው እንዲህ ይላል። የምጽዋን በር እኔን ደስ ይበለው ብለው እንደከፈቱልኝ ኢየሱስ ክርስቶስ የማያልፈውን የመንግስተ ሰማያት በር ከፍቶ ደስ ያሰኝልኝ። በመንግስቱ ውስጥ ያሉት መማክርቶ እኔን ደስ ሊያሰኙ ይህን አስበው ስለመከሩ እግዚአብሔር በመንግስተ ሰማያት ደስ ያሰኛቸው። እኔንም ከእርሶ ጋር በምክሮ አንድ ሆኜ ከፈቃዶ ለመዋል ያብቃኝ። ጥንቱንም በእግዚአብሔር ፍቃድ ለመንግስት የበቃሁት እርሶ በሰጡኝ መድፍና ነፍጥና ባሩድ ነው። አሁን ደግሞ ይልቁንም ይበልጥ ፈጽመው ደስ አሰኙኝ። ከዚህ በፊትም እናት ለልጇ እንደትጨነቅ ለእኔ መንግስት ሲጨነቁ ይኖራሉ።
ነገር ግን በቅርብ ቀን ቀርቶ ነው እንጂ እንኳን እርስዎ የአውሮፓ ነገስታት መለው ያውቃሉ። የምጽዋ በር የአባቶቼ የነገስታት ኢትዮጵያን ነው። አሁንም እንበል በር ቤተ መንግስት አይቀርምና በእርስዎ ወኪልነት እርዳታ የምጽዋን በር እንዲይዝ ያድርጉልኝ ብዬ እለምናለሁ። የቀረው ነገር ሁሉ ሲወሰን የዚህ ነገር አልተወሰነልኝም። ደግሞ ሬር አድሚራል ሰር ዊሊያም ሂዌት ሹሞ የምጽዋን ቀረጥ ኩሬታውን የያዙ አለኝ። እሺ አትምልኝና ሊያዝ ብለው ማህተምስ ንግስትን ሳይጠይቅ አላትምም ብሎ መጥቷል። ማህተምስ ንግስትን ሳልጠይቅ አላትምም ብሎ መጥቷል ይላል አጼ ዮሐንስ በ1872 ዓመተ ምህረት ለእንግሊዝ ንግስት ቪክቶሪያ ከጻፉት ደብዳቤ የተወሰደ። ቀደም ሲልም አጼ ዮሐንስ መቀሌ ላይ ሆነው ጥቅምት 27 ቀን 1870 ዓመተ ምህረት ለፈረንሳይ ፕሬዝዳንት በጻፉት ደብዳቤ ጎርዶን ፓሻ የተባለ ሰው ተልኮባቸው ከቱርኮች ጋር እንዲያስታርቃቸው ቢጠየቁ ከቱርኮች ጋር ሊጣረቁ የሚችሉት ቱርኮች የያዙትን የኢትዮጵያን መሬት በሙሉ ለቀው ሲወጡና ድንበር ሲካለሉ ብቻ መሆኑን አስታወቁ። አጼ ዮሐንስ ዋና ዓላማቸው ምጽዋንና አካባቢውን ይዘውባቸው የነበሩትን ቱርኮችና ወኪሎቻቸውን ግብጾችን ከአካባቢው ማባረር እንደነበር ሆኖ የሂዌት ትሪቲ ስምምነት የተባለው ውል ያስረዳል። ውሉ እንዲህ ይላል። ከታተመበት ቀን ጀምሮ በምጽዋ ወደ ሀበሻ የሚገባ ከሀበሻ የሚወጣ ዕቃ ሁሉ የጦር መሳሪያ፣ ነፍጥና መድፍ፣ ጥይትም ቢሆን በእንግሊዝ ውክልና በነጻ እንዲወጣና እንዲገባ በመፈቀዱና ቦጎስ የተባለው ግዛታቸው የዛሬው ሐማሴን ስለተመለሰላቸው ለጊዜው ቢሆን የአጼ ዮሐንስ ውሉን ተቀብለው ፈረሙ። በመጀመሪያው እንግሊዞች ወደቡ ለኢትዮጵያ እንዲመለስ በመሰረተ ሀሳቡ ቢስማሙም የግብጽ መንግስት ላለማስቀየም ሲሉ ኢትዮጵያ ወደቡን በነጻ እንድትጠቀም አሳሰቡ። የሂዌት ውል ወይም ሂዌት ትሪቲ በሚደነግገው መሰረትም የግብጽ ጦር ካርቱም ውስጥ ተከቦ ለእልቂት ሊዳረግ ሲል እንግሊዞች አጼ ዮሐንስ እንዲያስለቅቋቸውና በለውጡም ምጽዋን ከቱርኮችና ከግብጾች አስለቅቀው እንደሚሰጧቸው ቃል ገብተውላቸው ነበር። ሆኖም ራስ አሉላ ድርቡሾችን ወግተው ግብጾችን ካስለቀቁ በኋላ እንግሊዞች ራሳቸው በታሪክ ጥቂት ተወዳዳሪ ብቻ የሚገኝለት ያሉትን ክህደት በመፈጸም ምጽዋን ለጣሊያን ሰጡባቸው። ፈረንሳዮችን በበኩላቸው እምነታቸውን ሙሉ በሙሉ በጅቡቲ ላይ ስለጣሉና ጅቡቲንም ለማሳደግ ስለፈለጉ ኢትዮጵያ የባህር በር እንዳይኖራት ከእንግሊዞች ጋር አሴረውባት ነበር። በዚህ ጊዜ ቱርክን ተክታ የነበረችው ግብጽ በደረሰባት የኢኮኖሚ ውድቀት ምክንያት ተዳክማ በእንግሊዞች ጫና ስር ስለነበረች እንግሊዞች ኬዲቭ ተውፊቅን በመጫን ምጽዋ ወይም ዙላ ለኢትዮጵያ መመለስ በመቻሉ ነበር። ሆኖም የሂዌት ውል ወይም ሂዌት ትሪቲ ዓላማው ምጽዋና አካባቢውን ለጣሊያኖች አሳልፎ ለመስጠት የተጠነሰሰና ኢትዮጵያን ከአካባቢው ለማግለል የታቀደ ሴራ ስለነበር እንግሊዞች ውሉን ለመጣስ አላመነቱም። ጣሊያኖች በእንግሊዞች ፈቃድ ምጽዋን ሲይዙ እንግሊዞች እንዳላዩ በመሆን ፊታቸውን አዞሩ። ከላይ እንደተገለጸው እንደ ዶክተር ተወልደ አባባል ጣሊያን ተዝናንታ ነበር የገባችው። ጣሊያን እንግሊዝን ከጎኗ አሰልፋ አስፈላጊውን ድጋፍ በእንግሊዝ እየተሰጣት ያለምንም መከላከያ በግብጽ እጅ ትገኝ የነበረችው ምጽዋ በኮሎኔል ሳሌታ የሚመራው 802 ወታደሮችን የያዘ የጣሊያን ጦር አዝመታ እንደ አውሮፓውያን አቆጣጠር ፌብሩዋሪ 1885 ያለምንም ደም መፋሰስ ምጽዋን በቁጥጥር ስር አደረገች። ጣሊያኖች በዚህ አይነት አላንዳች ተቃውሞ ሰተት ብለው ገብተው ምጽዋን መያዝ የቻሉት ራስ አሉላ ጦራቸውን ይዘው የሂዌት ውል ወይም ሂዌት ትሪቲ በሚደነግገው መሰረት የውል ግዴታቸውን ለመፈጸም በድርቡሾቹ
ተከቦ የነበሩ ግብጾችን ለማስለቀቅ ሱዳን ሄደው በቦታው ባለመገኘታቸው ነበር። አጼ ዮሐንስ ከአክሱም ከተማ ለንግስት ቪክቶሪያ በሰኔ 10 ቀን 1870 ዓ.ም ደብዳቤ ከጻፉ ከሁለት ወራት በኋላ እንግሊዞች ምጽዋን ለጣሊያን በመስጠታቸው ከደብረ ታቦር ሆነው ለንግስቲቱ እንደገና በጻፉት ደብዳቤ ባስተላለፉት መልእክት ቱርኮች ሲለቁ የምጽዋን በር ይዛለሁ ስል ጣሊያን መጡ፣ ምጽዋንና ሌላውን ሀገሬን ያዙብኝ። አሁንም ምጽዋ ይሰጠኝ። ቀድሞም የአባቶቼ የኢትዮጵያ ንጉሠ ነገሥት እንደሆነ ያውቃሉ። የተለቀቀበት ጊዜም ቅርብ እንደሆነ አይጠፋዎትም ብለዋል። ለደብዳቤያቸው ምንም መልስ ባለማግኘታቸው በእንግሊዞች ክህደት የተበሳጩት አጼ ዮሐንስ አሁንም ጣሊያን መሬታቸውን እንዲለቁ በማሳሰብ ንግስቲቱ እንደገና ቁጣ አዘል ደብዳቤ ጻፉ። ለጥንት ለልጅ ልጅ ሊሆን የታረቅነው አሁን አመት ሳይሆን ሶስቱም ወይም የህይወት ትሪቲ ውል ፈርሶ እንደገና እኔ ግድ የለኝም መልካም ነገር ከማድረግ በቀር አሁንም የጣሊያን ጦር መምጣቱ በእናንተ ፍቃድ ነው ሲሉ እንግሊዞችን ወቅሰዋል። በዚህ ጊዜ ጣሊያኖች ምጽዋ ይገባናል የሚለው ጥያቄያቸው እንዲተው እንግሊዞች ኢትዮጵያና ጣሊያንን ለማግባባት ወይንም ኢትዮጵያን ለማታለል ራስ አሉላ ምጽዋንና አካባቢውን ሰዓትን ጨምሮ ለጣሊያን እንዲለቁ ባሳሰቡ ጊዜ ራስ አሉላ የኢትዮጵያ የተፈጥሮ ድንበር ቀይ ባህር ነው፣ ይህንን ለቅቄ ወዴት እሄዳለሁ በማለት ጽኑ አቋም ወሰዱ። በእንግሊዞች አታላይነት ምጽዋና አካባቢው በጣሊያኖች እጅ መውደቅና የሀገራቸውን ወደብ አልባ መሆን አጼ ዮሐንስን እጅግ ያሳዘነ ጉዳይ ነበር። አንዳንዴ ንግስቲቱን በመለመን ሌላ ጊዜ አካባቢውን በቱርኮች ስም ይቆጣጠሩ የነበሩ ግብጾችንም በመውጋትና ድል በማድረግ ምጽዋ እንዲመለስላቸው የእንግሊዝ እርዳታ ለመጠየቅ ንጉሠ ነገሥቱ ለእንግሊዝ ንግስት 5 ጊዜ ያህል ደብዳቤ ጽፈዋል። እንግሊዞች የኢትዮጵያ ነጻ ሀገር ሆኖ መቆም በፍጹም የማይፈልጉበት ነገር ስለነበር በአጼ ዮሐንስ ላይ በፈጸሟቸው ደባዎች ኢትዮጵያ ወደብ አልባ ሆነች። አጼ ዮሐንስ በአካባቢው ልዕለ ኃያል የነበረችውን እንግሊዝን በመፍራት ተቆጥበው ነው እንጂ ራስ አሉላ ቱርኮችንና ግብጾችን ከኢትዮጵያ ምድር ማባረር ባላቃታቸውም ነበር። ምክንያቱም ራስ አሉላ ግብጾችን በተደጋጋሚ በጦር ሜዳ ድል በማድረግ ከአካባቢው ሊያስወጧቸው ይችሉ እንደነበር አስመስክረዋል። አጼ ዮሐንስና የሐማሴኑ ገዢ ራስ አሉላ ለሀገራቸው ነጻነትና ለባህር በር ባላቸው ቁርጠኝነትና ቀናኢነት አጼ ዮሐንስ መተማ ላይ ባይሰውና ጊዜ ቢያገኙ ኑሮ ምጽዋንና ቢያንስ ደጋውን የኤርትራና የአሰብንም ከጣሊያን መንጋጋ ፈልቅቀው ማውጣት ባልገደዳቸውም ነበር። አጼ ዮሐንስ ያለ ባህር በር ቤተ መንግስት አይቀናም ሲሉ ያለ ባህር በር የአንድ ሀገር ሉዓላዊነት አደጋ ላይ ሊወድቅ እንደሚችል መግለጻቸው መሆኑን መረዳት ይቻላል። የዛሬዎቹ የኢትዮጵያ ገዢዎች የባህር በር አሰብ ከእቃ ማስተላለፊያ ውጭ የሚፈይደው ነገር የለም ሲሉ ከ150 ዓመታት በፊት ኢትዮጵያን ይገዙ የነበሩት ንጉሠ ነገሥት ያህል ግንዛቤ የላቸውም ማለት ነው ወይስ አውቆ የተኛ ቢቀሰቅሱት አይሰማም ሆኖ ሀቁን ለማሽመድመድ ነው? አጼ ቴዎድሮስና አጼ ዮሐንስ ኢትዮጵያ የባህር በር ባለቤት እንድትሆን አሰብ የኢትዮጵያ አካል እንደሆነች ከታሪክ እንደተረዳንና ያላቸውን ጽኑ አቋም የለየንበት እንደሆነ ከታሪክ መረዳት እንችላለን። በቀጣይ ደግሞ በሌሎች መንግስታት የተደረገው ትግል ምን ይመስላል የሚለውን እናቀርባለን። ይህን ቻናል ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።